ምንድን ነው ልጅ አለ እና አግባኝ ታገባኛለህ? ኧረ ተይ በእግዚአብሔር። ይሄ ብር መንገድ ላይ ብርም እንደሚጠይቁት ልጆች ነው እንደምትጠይቅኝ? ታይ ታይ ዩቲ ታይ እየተቆጣሽ ፈልጌ ነው እንደሚመስልህ ፈልጌ ነው እንደምልህ ዩቲ ነግሬሻለሁ። ታገባኛለህ? ታገባኛለህ እንዴ? ማለት ጋብቻ 3 ጉልቻ እንዴ? ቻ በትክክል አትቀጭልኝም እንዴ? ትታይዋለሽ። እግዚአብሔርን ችግር የለም። አንቺ ምኩ ልታሸንፊ ትችያለሽ። አንተ ጤና የለም። ያማል 3 ጉልቻ ማለት ነው ማለት ነው። በቃ አይናገረኝ። እዛ ጉልቻ አልፈልግም። የትልቅ ሰው አጠያየቅ አልፈልግም። 3 ጉልቻ 4 ጉልቻ 15 ጉልቻ አይመለከተኝም። ሲጀመር ከጉልቻ ውጪ 15 የለውም 3 ብቻ ነው ያለው ሲጀመር። አልፈልግም ጉልቻ ፊት። እሺ እንትን ትላለህ። እባክህ ሚስትህ እንኳን ባሉን አግባኝ ማለት እኔ እኮ ማለት ስትለኝ ምንድን ነው የምልህ? ከ3 ጉልቻ ውጪ ምን አለ ሌላ ለጋብቻ? እግዚአብሔር ምስክር ምንድን ነው ያልኩሽ? እሺ ጪዳ በኦሮምኛ ጪዳ። እኔ ቋንቋ ችግር አለብኛል። አንተ ያማል እንዴ? ያማል። አግባኝ ስልህ ወይ ደግሞ ማለት አትበለኝ። በቃ አግባኝ እንዴ አስረጅኝ። ዝም ብሎ አግባኝ አለ እንዴ? የሚያገባ ነገር ያግባሽ። ከ3 ጉልቻ ውጪ ምን ምንድን ነው? እሺ ከጉልቻ ውጪ አንቺ ጉልቻ። እሺ ወልደን ለወግ ማድረግ እንብቃ። እንዴት ወልደን? እስኪ አሁን አይ ተጋብተን መጀመሪያ ተጋብተን ከዛ ለወግ ማድረግ ለክብር ካባ እንብቃ። እኔ ለማግባት ብቁ ነኝ ብለሽ ታስቢያለሽ? ምን ይጎለኛል? ኦጂ ነኝ፣ ስራ እሰራለሁ፣ ቼክ ይሰጠኛል። እንዴ ታዲያ ሁሉ ነገር በገንዘብ እንደሸቀጥ እነሱ የሚገዛ ነው የሚመስለሽ እንዴ? ምንድን ነው አንተ መስፈርትህ ለጋብቻ? አይ እመጥነዋለሁ ብለሽ ታስቢያለሽ? እንጂ ገጹን እና የምናገረው ወይስ ለዋሽ? ግልጽ ነው። እሱማ በዛ ጓዳ አንቺ ደነዝ ግጹን አልክ እንዴ? በደንብ ለምኝኝ በትክክል ተቀጭልኝ። ሬሳዬን ተራመድ አግባኝ ለምኝኝ አልክ። እንግዲህ እራቼ አባቴ ሙስል ካሁን በኋላ እንዳታስቆመኝ በቃ ልለምንህ። ስቀበርልህ አግባኝ። ጦር አይሆንብህ። ጀላት እየጠየቅሽ ነው እንዴ? ስቀበርልህ ብለሽ ካሁን በኋላ ጀላቲ ስንጠያየቅ ነው። አሁን የሆነች ልጅ ድሮ ጀላቲ ስትጠይቀኝ ነው ስቀበርልህ ብላ የምትለምነኝ። እራቼ ምንድን ነው የፈለገው ከእኔ? ጀላቲ ነው አንቺ ጀላቲ ነው ወይስ ትዳር ነው የፈለግሽ? ትዳር ነው የፈለግኩት። ታዲያ ጀላቲ እንደሚጠይቅ ሰው ስቀበርለት ያለሽ እንዴ? እሺ ምን ላድርግ? ትዳር አድርጊው እንዴ? እሺ ምን ብዬ ነው? እሺ ልማጸንህ አግባኝ። ፍቅሬ በልብህ ሞልቶ ምናምን ውስጤ ምናምን እንደዚህ አይነት ነገር። ፍቅሬ በልብህ ሞልቶ የእኔ ልብ ላይ ምን ይሰራል? የአንቺ ፍቅር አንቺ ጅል የራስሽ ልብ ላይ ነው እንጂ በልቤ በይ በልብ ትላለች። ፍቅሬ በልቤ ላይ ሞልቶ ቀረቴ ሳይፈስ በፊት አንተ እንድትከድነው አይደለም። አባቴ ምስ አይደለም በቃ ወለላ አይደለም። ገድበው ፍቅሬን ገድበው። መግደሉን ተወው በቃ ተውኩት። ሳላቅ ነው ፕሊዝ ዩቲ ልክ ደህና ሁሌ ረፍራችሁ ለላዚ በቃ ቤተሰብ ትሪፕል